ሰበር ዜና የእስራኤል ጠቅላይ ፍርድ ቤት አይሁዳዊ ያልሆኑ ጥገኝነት ጠያቂ 8000 ኢትዮጵያውያንን ለማባረር ወሰነች። እስራኤል ጥገኝነት ጠያቂ ኢትዮጵያውያንን ማሰር እንደጀመረችና በእስር ላይ ያሉትንም በሚቀጥለው ወር ከኤፕሪል 17 ጀምሮ ከሀገሯ እንደምታባረር ገለጸች። ከኤፕሪል 17 ጀምሮ የእስራኤልን ሕዝብና ኢሚግሬሽን ባለስልጣን በጥር ወር 2024 የመንግስት ውሳኔ ላይ እርምጃ እንደሚወስድና ሁሉንም ጥገኝነት ጠያቂ ኢትዮጵያውያንን ከእስራኤል እንደሚያባርር ሃርቴዝ የተሰኘ የመረጃ ምንጭ ሰኞ ዕለት ዘግቧል። የማባረሩ እቅድም በበርካታ የሰብአዊ መብት ተሟጋች ድርጅት ድርጊቱን ለመከላከል በእስራኤል ጠቅላይ ፍርድ ቤት አቤቱታ በማቅረባቸው ምክንያት ዘግይቶ እንደነበረም ተገልጿል። የእስራኤል ጠቅላይ ፍርድ ቤት የመንግስትን አቋም በመደገፍ አይሁዳዊ ያልሆኑ ጥገኝነት ጠያቂዎችን ወደ ኢትዮጵያ እንዲመለሱ ወስኗል። በእስራኤል ያሉ ስደተኞችና ጥገኝነት ጠያቂዎች እስራኤል ልታባረራቸው ካሰበቻቸው ወደ 8000 ከሚሆኑ ኢትዮጵያውያን ዜጎች 1000 ያህሉ ከትግራይ ክልል የመጡ እንደሆነ የአስፋ የህዝብ ተሟጋች ድርጅት ዳይሬክተር ግላድ ኮላምቦ ለሚድል ኢስት ገልጿል። እውነተኛና ትክክለኛ መረጃ ለማግኘት አካውንትን ፎሎ ማድረግ እንዳትረሱ። በሌላ መረጃ እስኪመለስ ድረስ ሰላም ቆዩልኝ።